ሰላም ለእናንተ ይሁን። ዛሬ ስለ ጨው ጥቂት ነገር ማለት እፈልጋለሁ። ጨው ለሰውነታችን ከሚያስፈልጉ ንጥረ ነገሮች መካከል ዋነኛውና አስፈላጊው ንጥረ ነገር ነው። ይህንን ጨው የምናገኘው በጥሬ ጨው አማካይነት ወይም ደግሞ በየቀኑ ከምንመገበው ምግብ ነው። እያንዳንዱ በየቀኑ የምንመገበው ምግብ የራሱ የጨው መጠን አለው። ይሄ የጨው መጠን አንዳንድ ምግቦች ከፍተኛ ጨው አላቸው፣ ሌሎች ደግሞ ዝቅተኛ የጨው መጠን ያላቸውም አሉ። በኢትዮጵያ አመጋገብ ስርዓት ውስጥ እኛ በብዛት የምንመገበው እንጀራ ከጤፍ የተሰራ እንጀራ፣ ከገብስ ወይም ከስንዴ ወይም ከበቆሎ የተሰራ እንጀራ ስለሆነ እነዚህ ምግቦች በተረጋገጠው መጠን ያላቸው የጨው መጠን ጥቂት ነው። ይሁን እንጂ በብዛት በእኛ ካልቸር ውስጥ በእኛ ባህል ውስጥ ጨው የምናገኘው ከጥሬ ጨውና ከቅመማ ቅመሞች በተለይ ከበርበሬ ጋር ብዙ ጨው ተጨምሮ ይሰራል። ይሄ ጨው ለጤንነታችን በተወሰነ ደረጃ ጠቃሚም ነው ጎጂም ነው። ጨው በመሰረቱ ሰውነታችን ውስጥ ነርቭ በአግባቡ እንዲሰራ ያደርጋል። ልባችን በአግባቡ ስራውን እንዲያከናውን ይረዳል። ሰውነታችን ውስጥ ያለው ውሃ ባላንሱን ጠብቆ ሚዛኑን ጠብቆ እንዲቆይ ያደርጋል። ጨው ሲበዛ ሰውነታችን ውስጥ የፈሳሽ መጠን ይጨምራል። ምክንያቱም በባህሪው ጨው ውሃን በመምጠጥ ወደ ደም ስር ውስጥ ብዙ ውሃ በማስገባት የደም ግፊትን ሊጨምር ይችላል። እንዲሁም ደግሞ ጨው ሲያንስ ሰውነታችን ውስጥ ያለው የጨው መጠን ሲያንስ ከደም ስር ውስጥ ያለው ፈሳሽ ይልቅ ወደ ሴል ውስጥ ወይም ወደ ከሴል አካባቢ ያለው የፈሳሽ መጠን ሊጨምር ይችላል። ሴል ውስጥ ያለው ሌላው አይነት ንጥረ ነገርና ሶዲየም የምንለው ንጥረ ነገርም ይህንን ውሃ ከደም ስር ውስጥ መጥቶ ወደ ሴል ውስጥ ሊያስገባ ስለሚችል ይሄ ሴል ውስጥ የገባ ውሃ ደግሞ ሴሉን ያሳብጥና ሌላ ጉዳት ሊያስከትል ይችላል፣ በተለይ ጭንቅላት ላይ። ስለዚህ የምንመገበው የጨው መጠን በጣም አስፈላጊ ነው። ብዙውን ጊዜ ሐኪሞች ጨው አትብላ፣ ጨው አትብይ ብሎ ለታማሚዎቻቸው ይነግራሉ። በተለይ የልብ ችግር፣ የደም ግፊት፣ የጉበትና የኩላሊት ችግር ያለባቸው ሰዎች ጨው አዘወትሮ እንዳይበሉ ይመከራሉ። ምክንያቱም ይሄው ነው፣ ጨው በብዛት ሲመገቡ ሰውነት ውስጥ ያለው የውሃ መጠን ስለሚጨምር ግፊቱን ከፍ ስለሚያደርግ፣ ግፊት ከፍ ባለ ቁጥር ደግሞ ልብ ላይም ጫና ስለሚፈጥር፣ ኩላሊት ውስጥ ደግሞ ኩላሊት ችግር ሲገጥመው እንግዲህ ትርፍ የሆነውን ጨው በማስወገድ ውስጥ ኩላሊት ትልቅ ሚና ይጫወታል። ከዚህ አንጻር ብዙ ጨው የተመገበ ሰው ብዙ ሎድ ወይም ብዙ ስራ ኩላሊት ላይ ይጨምራል ማለት ነው። ይሄንን ጨው ከሰውነት ውስጥ በማስወገድ ውስጥ ብዙ ጉልበት ያባክናል ጨው። ስለዚህ የኩላሊት ችግር ያለበት ሰው ብዙ ጨው እንዲበላ አይመከርም። እንግዲህ የምንመገበውን የጨው መጠን እንዴት ነው የምናውቀው? በሳይንስ መንገድ ከ1.5 እስከ 2.3 ግራም አማካይ ጨው ያስፈልጋል ለአንድ አዋቂ አደልት ሰው እና ይህ መጠን እነዚህ ችግሮች ላሉባቸው ሰዎች ከዛም በታች እንዲሆን ይመከራል። በተለይ ደም ግፊትን በመቆጣጠር ውስጥ የልብ ችግርን መድኃኒቶቹ በአግባቡ እንዲሰሩ በማድረግ ረገድ ውስጥ ኩላሊት ችግርም እንደዚሁ ያለው የሰውነት ውስጥ ፈሳሽ እንዲቀንስ በማድረግ ውስጥ የጨው መጠን ሲቀንስ ትልቅ ድርሻ አለው። እንግዲህ እኛ በየቀኑ የምንመገበውን የጨው መጠን አናውቅም። ይሄንን ሳይንስ የሚለውን ለክተን ስለማናውቅ ምንድነው ማድረግ ያለብን የሚለው ነው። አንደኛ እነኚህ ኮመንሊ የምንመገባቸው ምግቦች ያላቸው የጨው መጠን አነስተኛ ነው። በብዛት ግን ጨው ወደ ሰውነታችን ውስጥ የሚገባው በጥሬ ጨው ነው እና አንዳንድ ምግቦች በተለይ እንደ ቀይ ስር አይነት እንስላል አይነት ብዙ ጨው አላቸው ተብሎ ይታመናል። እነኚህ ምግቦች
እንደዚህ አይነት ችግሮች ያለባቸው ሰዎች በብዛት ባይመገቡ ይመከራል። ከዛ ያለፋ ግን አንድ ሰው እንግዲህ 1.5 ግራም ማለት በክሩድ ሜጀርመንት በግምት የምንለካ ከሆነ አንድ የሻይ ማንኪያ ማለት ነው። አንድ የሻይ ማንኪያ ጨው አንድ ሰው ጧት፣ ቁርስ፣ ምሳ፣ እራት ላይ በሚመገበው ምግብ ላይ በቂ ከሆነ ያ ጨው መጠን እንግዲህ ለአንድ የግፊት ህመምተኛ፣ የልብ ህመምተኛ፣ የኩላሊት ህመምተኛ ይመከራል። ሙሉ በሙሉ ጨውን አትውሰድ ቢባል ይሄንን ጨው ማስወገድ ይቻላል ወይ የሚለው በጣም ያጠያይቃል። ምክንያቱም አንዳንድ ምግቦችም ጨው ስላላቸው በተቻለ መጠን የምንጨምረውን የጨው መጠን መቀነስ ያስፈልጋል። አብዛኛው የኛ ሀገር ምግብ የሚሰራው በበርበሬ ነው። በርበሬው ደግሞ የሚሰራው ከጨው ጋር ነው ተቀምሞ የሚሰራው። ይሄ በበርበሬ ውስጥ ያለው የጨው መጠን እንግዲህ ከሌላው አዲሽናል ወይም ተጨማሪ ጨው ጋራ ተደማምሮ እስከ 1.5 ግራም የሚሆን ከሆነ እንግዲህ መቀነስ ያስፈልጋል። ከዛ በላይ እንዳያልፍ መቀነስ ያስፈልጋል። ከዛ በታች ከሆነ ግን አንድ ሰው በጣም ጨው ከወረዳም ለጤና ችግር ስለሆነ ያንን ሚዛኑን ጠብቆ መመገብ ያስፈልጋል ማለት ነው። ብዙ በርበሬ በሌለበት ምግብ ላይ ትንሽ ጨው መጨመር ብዙ ችግር ያለው አይመስልም። እንዳልኩ አንድ ሻይ ማንኪያ ሙሉ አንድ ሰው በቀን ላይ መገብ ይችላል፣ ወይም ደግሞ በሚመገባቸው ምግቦች ውስጥ ላይ ጨምር ይችላል። በተለይ ጨው መጠኑ በታወቀ መንገድ የሚመገቡ ምግቦች አሉ። ከሱፐር ማርኬት የምንገዛቸው የታሸጉ ምግቦች፣ እነዚህ ምግቦች በብዛት ፕሬዘርቭድ የሚሆኑት ምግቡ እንዳይበላሽ የሚቆዩበት መንገድ ጨውን በመጨመር ነው። ስለዚህ ይሄ አድድ ሶልት የሚባለው ወይም ተጨማሪ ጨው መመገብ አይመከርም። እኛ ሀገር ግን በእኛ ሀገር በብዛት የምንመገበው ምግብ ኦርጋኒክ ስለሆነ ፍራፍሬዎች፣ አትክልቶች እነዚህ ብዙ ጨው የላቸውም። በተለይ ከቀይ ስር በስተቀር አብዛኞቻቸው ቀይ ስርና እንስላል ከምንለው በስተቀር ብዙ ጨው የላቸውም። እነዚህ ምግቦች ስንመገብ ጥቂት ጨው መጨመር ብዙም ጉዳት የለውም።